ማክስ ዶማን እንግዲህ ቅዳሜ ዕለት ስላስቆጠረው ቆንጆ ጎል ሚኬል አርቴታ አንድ የተናገረው ንግግር አለ። ወሳኙ ተጫዋቻችን ወደ ልምምድ ተመልሷል። እንዲሁም ደግሞ ማርቲን ኦዴጋርድን የተለያዩ የጉዳት ዜናዎችን በአጭሩ ሚኬል አርቴታ ከበር ሊቨርኩሰን ጋር የምናደርገውን የሁለተኛ ዙር የቻምፒዮንስ ሊግ ጨዋታ በተመለከተ ጋዜጣዊ መግለጫውን ጨርሷል። እንደተለመደው በአጭሩ አደርሳችኋለሁ። ኮፒ ሊንክ ጋይስ፣ እያንዳንዳችሁ በደንብ ኮፒ ሊንክ ሪፖስት ፎሎ እየተደረገ ሚኬል አርቴታ እንግዲህ ጁሪየን ቲምበርና ማርቲን ኦዴጋርድን በተመለከተ እንግዲህ ከነገው ጨዋታ ሁለቱም ውጪ መሆናቸውን ተናግሯል። ጁሪየን ቲምበር ለእሁዱ ጨዋታ ይደርስ እንደሆነ ተጠይቆ ነበረ። ሚኬል አርቴታም እንግዲህ እርግጠኛ አይደለንም፣ ምርመራ እናደርጋለን ብሏል። እንዲሁም ደግሞ ማርቲን ኦዴጋርድ ለእሁዱ ጨዋታ ለመድረስ እጅግ በጣም ተግቶ እየሰራ ነው ሲል ተናግሯል። ሚኬል አርቴታ ማክስ ዶማንን ነገ እንዲሁም ደግሞ ከነገ በኋላ በደንብ ያሳተፈው እንደሆነ ተጠይቆ ነበረ። ሚኬል አርቴታም እሱ በሚያሳየውና በሚሰጠው ምላሽ እንዲሁም ደግሞ ነገ በጨዋታው ይዘት አይተን እንወስናለን ሲል ተናግሯል። ማክስ ዶማን እንግዲህ ቅዳሜ ዕለት ስላስቆጠረው ቆንጆ ጎል ሚኬል አርቴታ አንድ የተናገረው ንግግር አለ። እሱ ምንድነው መሰላችሁ? እጅግ በጣም የሚገርምና ያልተጠበቀ ነገር አድርጓል። እንዲሁም ደግሞ ሁላችንንም ስሜታዊ አድርጓል። ሌላ ደስ የሚል መረጃ እንግዲህ ቤን ዋይትን የተመለከተ ነው። ቤን ዋይት ለነገው ጨዋታ ዝግጁ ነው ሲል ሚኬል አርቴታ ተናግሯል። ሱፐር ሊትሮስ ወደ ቻምፒዮንስ ሊግ ምሽቶች ተመልሷል። ሚኬል አርቴታ ሊያንድሮ ትሮሳርድ ወደ ሙሉ ልምምድ እንደተመለሰና ለነገው ጨዋታ ብቁ እንደሆነ ተናግሯል።